እሺ ቻው ደህና ሁኚ። አናቴ ተበጠበጠኩ። ምን ነው? ሰፈሩ በቃ ወሬ ብቻ ነው። እንትና ተጣሉ እንትና አረፈ ነው። ያው እነሱም እየደወሉ ሰው ያሙልኛል፣ ወሬ ችግር ይነግሩኛል። እና ለማንሳት ነዋ። ይሻላል። ምን እባክህ ስልክ ባላነሳላቸውም ቡና ለመጠጣት እንገናኛለን። እነሱ ጋር ለመጠጣት አለመሄድ ነው። እንትን እኮ ነው ደግሞ ችግሩ። ምኑ? በቃ ተወኝ አንተ። ወደዛው ፈልጌ ለመውራቸው ሰው በገዛ አፉ ማማት አይችልም እንዴ? እንዴ ራስሽ ፈልገሽ ደውለሽ ነው ራስሽን የምትታመሚው? አዎ ምን ይሁን? ለምን ታዲያ አይቀርብሽም? ከቤት ሳትወጪ ስልክ ሳታናግሪ ይዞ አሳልፊ። ሂዳተ ወደዛ ልታውርልህ እንዴ? ሰላም ለዚህ ቤት። አባዬ ምርጥ ሰዓት ላይ መጣ። እማዬ ለአንድ ቀን ከቤት ሳትወጣ ወሬ ሳትሰማ ልናፍላት ነው። የምርህን ነው እንዴ? አንተ ልጅ ቆይ ዱላ አንሷል መሰለኝ። በጣም ምርጥ ሀሳብ ነው። ምን? ይሄ አሜት ልማድሽም ይጠፋልሻል። እናንተ የምራችሁን ነው እንዴ? አዎ። አረ ጉዴ! ዞር በልልኝ። እሺ ሽንት ቤት ልሂድ። አይቻልም። ሂድ ስራ ፖፖ አምጣላት። ምን? አረ ተው በቃ። እሺ የማን ነው? የኔ አይደለም። አይ የእናንተ መሰለኝ። የራሷ ነው። እንዳታነሽ ዋንጩ። አይና ለምናት አረባካችሁ አንዴ እንኳን አንስቼውን ነገር ልስማ። አይቻልም። አምጩ። ወይኔ ታዲያ ስራ እንዴት ነው? አሪፍ ነው። እንዳትመልስላት ወሬ ለማግኘት እየሞከረች ነው። አሃ ነው እንዴ? ወይኔ አንተ ልጅ ግን ወይ የወሬ ነገር ተዋረ። ሰፈሩ ሁሉ ብጥብጥ ላይ ነው። ውጣ። ያንቺ መውጣት ምንም የሚያደርገው ነገር የለም። ሰላም እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። አስካሉ እንዴት ነህ? እንዴ መኪና ነሲው እቺ ጋር መኪና ከየት ነው የመጣችሁ? በቀኑ ማንም የለም እኮ። እኔ በህይወት እያለሁ ማያልፍላትም ነኝ። ወየው ጉዴ